كتبابو نفس كابو تقامي تكاركا جان بوريان وينغا ደን ማለት ለኔ ህይወት ለህይወታችን እያገዘን ያለው ማለት ነው የሸካ ደን የኢትዮጵያውያን ህይወትና ውበት በጥምረት የሚገኙበት በደን ሀብቱ በውስጡ በሚገኙ የተለያዩ ብዝሃ ህይወቶች ውብና ማራኪ ተፈጥሯዊ ውበት ባላቸው አመቱን ሙሉ ያለ ማቋረጥ በሚፈሱ ወንዞች የሚታወቅ ከቀሩን ጥቂት ድንቅና ጥብቅ የተፈጥሮ ደኖች ዋነኛው ባጋዳበቲማኦ ካስበቲናኦ ጊዛይዳኬኖ ጊረወዲቲኖ ጊጀጋናቺኖ ከአዲስ አበባ ከተማ በ711 ኪሎ ሜትር ርቀት ላይ 772 ሜትር ስኩዌር ስፋት በላይ ይዞ የሚገኘው የሸካ ደን በውስጡ ሸኮ፣ ሸካቾና መዠንገር ከተሰኙ ነባር ብሔረሰቦች በተጨማሪ የተለያዩ ብሔረሰቦች ተከባብረውና ተፈቃቅረው የሚኖሩበት ስፍራ ሲሆን ከ300 ሺህ በላይ የሚገመተው የአካባቢው ህዝብ ህይወቱ በቀጥታ የተያያዘው ከዚሁ የተፈጥሮ ደን ጋር ነው። በኢትዮጵያ ውስጥ በዩኔስኮ ከተመዘገቡት 4 ጥብቅ የተፈጥሮ ደኖች መካከል አንዱ የሸካ ደን ነው። ከአካባቢው ጠቅላላ የቆዳ ስፋት 40% የሚሆነው በደን የተሸፈነ ሲሆን ደኑን ለዘመናት ጠብቆ ለማቆየት የአካባቢው ህብረተሰብ ለተፈጥሮና ለደን ሀብት ጥበቃ ያለው ባህል ጉልህ ድርሻ ይዛል። የሸካ ደን ማለት በአንድ በኩል መኖሪያው ምግቡ አየሩ መጠለያው ህይወት ነው ብሎ ይወስዳል። አባቶቻችን ይሄንን መጀመሪያ እየጠበቁ ለትውልድ ያስተላለፉ ብዙ ሺህ ዓመት የቆየ ደን እንጂ ዛሬ በእኛ ጊዜ የተፈጠረ ደን ነው። ካርካ ያፑን ቀረስታ ኑጡን ቀረስታ ከተባፉ ይህ ደን ማለት ለኛ ብዙ ነገር ነው። ያለዚህ ደን ዝናብ ማግኘት አንችልም። ይህ ደን ባይኖር ኖሮ በአጠቃላይ ህይወት ሊኖር አይችልም። ካርካካይ ኢሩ የረቀም ደን ህይወት ነው የሚል አስተሳሰብ ረሰብ ገብቶ ከዚህም በፊት የነበሩ ቅድመ አያቶቻችን አባቶቻችን በባህላቸው ጠብቀው ያቆዩት ደን ነው። በባህሉ መሰረት ልጆቻቸውም ለወጣቱም ያስተማሩ ትላልቅ ዛፎችን የማይቆረጥበት ደኖች የሚጠበቁበት አሰራር አለ። ያንዳንዱ አሁን የተከፋፈሉት ቀበሌዎች በሙሉ በየጎሳው ነው ተከፋፍለው የነበሩት። በፊት እንግዲህ ብዙ ጊዜ አተስታታ ወልታታ አመሽታታ የሚባሉ ነገሮች አሉና ይሄ ራሱ ደግሞ ህብረተሰቡ ከደኑ ጋር ምን አይነት ግንኙነት መኖር አለበት፣ ህብረተሰቡ እርስ በርሱ ምን አይነት ግንኙነት እንዲኖር ያስፈልጋል የሚለው ነገር በራሳቸው ህግ አስረው ያዙት ነውና ያ ህግ ራሱ ለደኑ መጠበቅ ትልቅ አስተዋጽኦ ነው ሲያደርግ የነበረውና የህብረተሰቡ ባህል በዚህ መልክ ደኑን ይጠብቅ አድርጓል ማለት ይቻላል። እነዚህ ሶስቱ ነባር ብሔረሰቦች ልጅ በሚወልዱበት ጊዜ የልጁ እምብርት በሚቀበርበት ቦታ ዛፍ ነው የሚተገረው። አካባቢው ተፈጥሯዊ ይዘቱን በጠበቀው የጫካ ቡና በተለያዩ ቅመማ ቅመሞችና በዓለም አቀፍ ደረጃ ከፍተኛ ተፈላጊነትን እያገኘ በመጣው ተዝቆ በማያልቀው የማር ምርቱ ይታወቃል። በዚህ ስፍራ በየዓመቱ ከ20,000 ቶን በላይ ተፈጥሯዊ ይዘቱን የጠበቀ የማር ምርት የሚመረት ሲሆን ከዚህም ውስጥ ከ10,000 ቶን በላይ የሚሆኑን ወደ ውጭ ኤክስፖርት በማድረግ
ለሀገሪቱ የውጭ ምንዛሬ በማስገኘት ረገድ ጉልህ አስተዋጽኦ በማድረግ ላይ ይገኛል። በተጨማሪም በዚህ ውብና ለምለም መሬት ተዘርቶ የማይበቅል የለም ለማለት እስከሚያስችል ድረስ የተለያዩ ፍራፍሬዎችና አዝርት ሌሎቹ የህብረተሰቡ የገቢ ምንጮች ናቸው። ኮሮርማ አለ፣ ውስጡ ቡና አለ፣ ቅመማ አለ። ምንም ሳይተክል ዝም ብሎ ሄዶ ለቅሞ ይመጣ። የጣውላ ነክ ያልሆኑ የደን ውጤቶች ከዚሁ ጫካ የሚመነጩና አርሶ አደሩ ደግሞ በዛው ልክ መጠቀም የሚችልባቸውን ከዓለም አቀፍ ገበያም ጋር እያገናኘን ያለንበት ሁኔታ ነው ያለው። ከዚህ ደን ዘርፈ ብዙ ጥቅም እያገኘን ነው። ምግባችንን ጨምሮ የምንጠጣው ውሃ እንኳን ከዚህ ደን ነው የምናገኘው። በደን ውስጥ ሆነን ድንገት ውሃ ቢጠማ ሀረግ ሰብረን ንጹህ ውሃ መጠጣት እንችላለን። በሸካቾ ብሔረሰብ ውስጥ ይሄ በየአውድማው በየግቢው እንደዚህ አይነት እንሰት ያልተከለ ሰው ክብር አያገኝም ተብሎ ይወሰዳል። እነዚህ እንሰቶች ለኛ እንደ ደናችን ውበት ናቸው። በአንድ በኩልም ለኛ መኩሪያ ነው፣ ግቢያችን ያስውባሉ። በአንድ በኩል ለኛ ምግባችን ናቸው። ቡላ አለ፣ ቆጮ አለ፣ በተለያየ መልክ የሚበላ የታወቀ ይሄ እንሰት ለኛ ክብር ነው ተብሎ ይወሰዳል። ግሪዛ ወድቂ ታውና ገጫተ ሻፒሳ ሳዞል ሻውሳ ኦጎል ሻምባሳ ቆጭቲ ጉሪቲ ማጆል ጉፊቲ ውሶል ጉሚ ከሲዮል አቦኖ ጎቾ አቦሂ አቦ ወሰፊዚዮል ናያዎ ጎዲያ ገንጆል ኦጎገናኒ ዳማቂቶ በሌላው አካባቢ ላይ አሁን ድርቅ በጎዳው ሀገር ላይ አብዛኛውን ደን ያለመኖር ደን መራቆት ምክንያት ነው ለዚህ ለድርቅ የዳረገው። ለኛ እኒህ ደኖች መኖራቸው በተለይ ለህይወታችን እያገዘን ያለው ማለት ነው። በዚህ ጥብቅና ጥቅጥቅ የተፈጥሮ ደን ውስጥ ለተለያዩ ህመሞች ፈውስ የሚያስገኙ በርካታ እጽዋት የሚገኙ ሲሆን የሀገር ባህል መድኃኒት አዋቂዎች የነዚህን እጽዋት ጠቀሜታ ለቀጣዩ ትውልድ የሚያስተላልፉበት መስመር መዘጋጀቱ በዓለም አቀፍ ደረጃ በመድኃኒትና በሕክምና ዘርፍ የሚሰሩ የተለያዩ ተመራማሪዎች በስፍራው በመገኘት ምርምር ማድረጋቸው ህብረተሰቡ ለደኑ ዋጋ እንዲሰጥ ካስቻሉት ነገሮች በዋነኝነት የሚጠቀሱ ናቸው። ጋሮጮ ሸጋታ አኑል ከቸ ቃቆ ቁጣይኖ ነው ገዲጋታ ሃኒ ኦጋ አቶኒ ወሃኒዮናኒ ሀውቶኒ ሀውቶቲ ያቤቷኒ ወቲዮ አሹ የሽጋታ ገተኮሱ የአይን ሞራ ግርዶሽ መድኃኒት በተለይ ብዙ አካባቢ አሁን ፈረንጆች ናቸው ወይም ሐኪሞች ናቸው ቀዶ የሚያወጡት። እኛ በትንሹ ነገር ጨምቀን ስናስገባ በሁለትና በሶስት ቀን ውስጥ ያንን ቀዶ ብርሃን የሚሰጥበት መድኃኒት አለን። ለካይን ጎኩ እንዲያከ ለካይጎ ኡደሸግ ከዚህ ደን የተለያዩ ባህላዊ መድኃኒቶችን እናገኛለን። በፊት የነበሩት አያቶቻችን ህመም ሲያጋጥማቸው የሚፈወሱት በእነዚሁ እጽዋቶች ነበር። አሁን ዘመናዊ ሕክምና ባለበት ጊዜ እንኳን መድኃኒት የምናገኘው ከዚሁ ደን ነው። ሪያካ ኡንጎ ስርቁ ገራ ያብረ ስርቁ ስታ ካርካ ድሽ አርኮይተ ቀላል ህመም ከሚባለው ጉንፋን ጀምሮ እስከ ከባድ የሆድ በሽታ መድኃኒት የምናገኘው ከዚሁ ደን ነው። ባፋችን በመቅመስ ፈውስ የሚሰጡን መድኃኒቶች አሉ። በእብድ ውሻ ለተነከሰ ሰው ከተለያዩ ስራ ስሮች መድኃኒት እናገኛለን። ለሁሉም የሆድ በሽታ መድኃኒት አለ። እንኳን ወስፋቲን ሆሱን ገራከንዳ ካርካ ከያብ ጫሩ ተቆም ተጋው ተገቀ
ከዚህ ደን ውስጥ በርካታ የሚወጡ በርካታ ባህላዊ የሆኑ መድኃኒቶች አሉ። እሱን በሳይንሳዊ በሆነ መንገድ አሁን አንዱ ማስታወሰው በዓለም አቀፍ ጆርናል ላይ የሚወጣው ለምሳሌ የወባ ትንኝን ከዚህም በፊት ባለው በተለያየ ኬሚካል በዴልታ መርቲን በፕሮፖክሲዩር ነበረ ስንከላከል ነበረው። ከዚህ ደን በወጣ ነገር ግን በትክክል በባህላዊ መንገድ ተፈጥሮም ተጠብቆ የሰው ህይወትንም መጠበቅ የሚቻል የእንስሳት ህይወትን መጠበቅ የሚቻል መድኃኒት ጭምር ከዚህ ደን ውስጥ ማግኘት ተችሏል። አናኩ በለኪ ኮንጋሪ ዩበዳይ ለጋ አው ዩበድይ አናኩ ማሩሚ ደንጊ አናኩ በለኪ ለጋ ሎዊ ዋርጃኪይ በሸካ ዞን ከ135 በላይ የሚሆኑ ስፍራዎች በተፈጥሮ መስህብነት የተመዘገቡ ሲሆን ዓመቱን ሙሉ ያለማቋረጥ የሚፈሱ ወንዞች፣ እጅግ ውብና ማራኪ ፏፏቴዎች ይገኙበታል። የታላቁ የባሮ ወንዝ መነሻ ስፍራም ይኸው የሸካ ደን ነው። ከ2672 ሜትር ከፍታ በላይ በተራራዎችና በቀርከሃ ተከቦ የሚገኘው የጋንዲዮቼ ሐይቅ ታምራዊው የሸክሸኮ ፏፏቴ ተፈጥሮ ምን ያክል ለዚህ ስፍራ እንዳደላች ካሉት ማሳያዎች ጥቂቶቹ ናቸው። ብዙ ጊዜ ሰው ደኑ ብቻ ላይ ነው የሚያተኩረው። ደኑ ስር ያለው አፈር ራሱ ወሳኝ ነው። እንደውም አንዳንድ ጊዜ በአንዳንድ ጥናት ደኑ ውስጥ ካለው የካርበን መጠን የበለጠ አፈር ውስጥ ያለው ብዙ ነው። ህይወት አለው ውስጥ ራሱ አፈር ውስጥ ከፍተኛ ህይወት ነው ያለው። እነዛ ሁሉ ለካርበን እዛ ታምቆ ለመቅረት ወሳኝ ናቸው። ከተፈጥሮ ጋር ባህላዊና ዘለቄታዊ ግንኙነት ያላቸውን እሴቶች ጠብቆ ማቆየት ደኑን ለማንበር ከሚኖረው ጉልህ ድርሻ አንጻር በርካታ ስራዎች በመንግስትና በአጋር ድርጅቶች እየተሰሩ ሲሆን ቀደም ሲል ሃይማኖታዊና ባህላዊ ስርዓቶች የሚካሄዱባቸው ስፍራዎችን በመከለል በውስጡ ለሚገኘው ደን ህብረተሰቡ ይበልጥ እንክብካቤ እንዲያደርግለት ከመደረጉ በተጨማሪ የየአካባቢው የሀገር ሽማግሌዎች ስለ ደኑ ጠቀሜታ በየጊዜው ለህብረተሰቡ እንዲያስተምሩ በማድረግ ደኑ ሊደርስበት የሚችለውን ውድመት ለመታደግ ተችሏል። ድሮ እንግዲህ በአብርሃም ዘመን በብሉይ ኪዳን ጊዜ የነበረው መስዋዕት የሚሰጥበት ቦታዎች አሉ። ያንን መስዋዕት የሚሰጥበት ቦታ ያ አይነካም። ማንኛውም እምነት ሃይማኖት ያለ ሰው አይገባም። እየቀነሰ የመጣው ደን መልሶ እንዲለማ ሸሽተው የሄዱት የዱር እንስሳቶች እንዲመለሱ በየጊዜው ለህብረተሰቡ ትምህርት እንሰጣለን። እንደ ሀገር ሽማግሌነቴ ወጣቶችን አስተምራለሁ። በተለይ ሰኚ በተሰኘው ፕሮግራም አማካኝነት ወጣቶች በትምህርት ቤትና በአካባቢያቸው ከተፈጥሮ ጋር እንዲገናኙ በማድረግ የደንን ጠቀሜታ እንዲገነዘቡ ስለሚረዳ ለስፍራው መጠበቅ ጉልህ ድርሻ ይዛል። ይሄ ደግሞ የበለጠ ተጠናክሮ እንዲቀጥል እና የተፈጥሮ ሀብት ተጠብቆ እንዲቆይ በርካታ መንግስታዊ ድርጅቶች ከመንግስት ጋር በጋራ ሆነው ይሰሩ ነው ያሉት። አንዱ መልካም ማህበር ነው። መልካም ማህበር ከህብረተሰቡ ጋር በጋራ ሆኖ ከመንግስት ጋር በጋራ ሆኖ መጠበቅ አለባቸውን የህብረተሰቡን ግንዛቤ ማሳደግም ደኑ በደንብ እንዲጠበቅ እዚህ አካባቢ ያሉ ብዙ ህይወቶች እንዲጠበቁ ህብረተሰቡ ከዚህ በፊት ጠብቆ ያቆያቸው እውቀቶችን ወስዶ ይሄ እውቀት ደግሞ የበለጠ ለመጪው ትውልድ እንዴት አድርገን ማሳለፍ እንዳለበት ጠብቆ እንዲያቆይ ብዙ ስራዎች ሰርተዋል። ኮር ኤሪያ ወይ ማዕከላዊ ጥብቅ ቦታዎች አሉት። እነዛ ውስጥ ማንም ምንም ነገር መጠቀም አይችልም። መጠቀም የምትችለው ማር ብቻ ነው፣ ንብ ማንባት ብቻ ነው። ቀፎ ማስቀመጥ ይችላል እንጂ ሌላ ቆርጠ መጠቀም አትችልም። ሌላ እነሱ አካባቢ ዙሪያም ፈንጠር ብሎም ያሉ በፈር የሚባሉ ማዕከላዊ በሁለቱ ማዕከል ያሉ ቦታዎች አሉና እዛ ላይ የሚፈቀዱ ነገሮች አሉ። መጨረሻውና ትልቁ ቦታ የኢንቨስትመንት ሊሆን የሚችል የዲቨሎፕመንት ከተማዎች ሊስፋፉበት የሚችል እርሻ ሊስፋፋበት የሚችል ሌላም ሰዎች መጥተው ኢንቨስት ሊያደርጉ የሚችሉበት ቦታ ነው። ስለዚህ
እኛ ይህን ሂደት እንዲሳለጥ አድርገናል። በተያያዘም ከደኑ ጋር ቀጥተኛ ግንኙነት ያላቸውን የህብረተሰብ ክፍሎች ከደኑ ጥገኝነት ለማላቀቅ የአካባቢው ህብረተሰብ አማራጭ የገቢ ምንጭ እንዲኖረው በማድረግ ረገድ ጉዳዩ የሚመለከታቸው አካላት ጥረት እያደረጉ ሲሆኑ በቱሪዝም በኢንቨስትመንትና በመሰረተ ልማት ዘርፍ ስፍራው ሊሰጠው የሚገባውን ቦታ እንዲያገኝ የዞኑ መንግስት ከፍተኛ ትኩረት በመስጠት በመንቀሳቀስ ላይ ይገኛል። በደን ላይ ህይወታቸው የተመሰረቱ የህብረተሰብ ክፍሎች አሉ። እነዛን በደን ላይ ህይወታቸው የተመሰረቱ የህብረተሰብ ክፍሎችን በማደራጀት በንብ እርባታ፣ በከብት እርባታና በቅመማ ቅመም ስፓይስ በሚኖር ማለት ነው አደራጅቶ እነዛን የህብረተሰብ ክፍሎች የመደገፍ ስራ እየሰራ ነው የሚገኘው። በቱሪዝም ትራንስፎርሜሽን ምክር ቤት ተብሎ በክልልም በአገር አቀፍም በፌደራልም ተቋቁሞ በዞናችን ተቋቁሟል። ስለዚህ ተፈጥሮ ውስጥ ማአት ነገር ለህዝቡ ለወጣቱ ስራ እድል ለመፍጠር ምቹ የሚሆን ነገር አለ። እንደ መስህብ አይነት እንደ ዋሻ አይነት ያሉበት ቦታ ላይ ህዝቡ ቀጣይ ላይ ተፈጥሮን ከመጠበቁ የአየሩ ሁኔታ ከመጠበቁ በተጨማሪ ለወጣቱ የስራ እድል እንዲፈጠርለት ህዝቡ ባለበት ቦታ በቱሪዝም ትራንስፎርሜሽን ምክር ቤት ግንዛቤ አግኝቶ እነዚህ መስህቦች ያሉበት ቦታ በራሱ መንገድ አውጥቶ ወጣቱን ስራ እድል ተጠቃሚ እንዲሆን ምቹ ሁኔታ እየፈጠረ ነው ያለው ህዝቡ በራሱ። የአካባቢው ህብረተሰብ ይህንን ከቀሩን ጥቂት ጥብቅ የተፈጥሮ ደኖች አንዱ የሆነውን ስፍራ ለመጠበቅ ከፍተኛ ጥረት ቢያደርግም ከጊዜ ወደ ጊዜ እየጨመረ የመጣው የህዝብ ብዛት፣ የስራ ፈላጊ ወጣቶች ቁጥር ማሻቀብና አማራጭ የኃይልና የገቢ ምንጭ አለመኖር ለደኑ ከባድ ፈተና ሆነዋል። በተለይ ይህ ችግር ጎልቶ በመውጣት አሳሳቢ ደረጃ ላይ የደረሰው በየኪ ወረዳ ሲሆን ኑሯቸውን በእርሻ ላይ ያደረጉ ሰዎች የአካባቢውን ለምነት በማየት በየጊዜው ወደ ስፍራው መምጣታቸው ደኑን አደጋ ላይ ጥሎታል። የተለያየ ብሔር ብሔረሰቦች ስለሚመጡም ደስ የሚል የባህል ውህደት የባህል ዜማ ትሰማለህ። የማይቀር ደግሞ የተወሰኑ ግጭቶችም ሊኖሩ ይችላሉ። ያው በሰዎች መካከል የተለያዩ አመለካከት በአንድን ቦታ በተለያየ አይን የሚያይ ሰው አንድ ላይ ሲገናኝ እንግዲህ ሊፈጠር የሚችል ነገር ነውና የኪ በጣም ከፍተኛ የሆነ ቻሌንጅ ማነው ችግር ነው ያለው አሁን። ነገር ግን ያ ቦታ ባዮስፌር ሪዘርቭ ከሆነ በኋላ የሚደረጉት ኢንቨስትመንቶች ላይ የተወሰነ መልኩ ቁጥጥር ሊኖር እየተሞከረ ነው። ከ40 ዓመት ከ50 ዓመት በፊት የነበረውና አሁን ያለው አንድ ነው ብሎ መውሰድ አይቻልም፣ ቀንሷል። ያው ኢትዮጵያ ህዝብ ቁጥርም አሁን እየጨመረ እንዳለ ሸካማ አካባቢ የሰው ቁጥር ጨምሯል። በመጨመሩ ምክንያት ደኑም አካባቢ ሄዶ አንድ በኩልም እየሰፈረ አንድ በኩልም እየመነጠረ ማገዶ ምን ለማቅረብም እዛ አካባቢ እየተቆረጠ